እይታችን የተስተካከለ እይታችን ጥርት ያለ እንዲሆን ምን ያስፈልገናል? የእግዚአብሔር ቃል መረዳት፣ እግዚአብሔርን እንደ እግዚአብሔርነቱ ማወቅ። እኔ እይታ ስል ይሄ በስጋ አይናችን ስለምናየው እይታ አይደለም፣ ስለ ውስጥ እይታ። ሐዋርያው ጳውሎስ ለኤፌሶን ቤተክርስቲያን ቅዱሳን ሲጽፍላቸው በምዕራፍ 1 ስለ እምነታችሁ ሰምቼ በመካከላችሁ ደግሞ ስላለው ፍቅር ሰምቼ ደስ ብሎኛል ካላቸው በኋላ ይበልጥ እግዚአብሔርን እንደ እግዚአብሔርነቱ እንድታውቁት የውስጥ አይኖቻችሁ እንዲበሩ፣ የልቦና አይኖቻችሁ እንዲበሩ ጸልይላችኋለሁ ይላቸዋል። የመጥራት ተስፋ የሚባል ነገር አለ። የተጠራችሁት መጠራታችሁ ውስጥ ተስፋ አለ። ያም ተስፋ ለእናንተና ለቅዱሳን ሁሉ የሚሆን የርስት ባለጠግነት ነው ይላቸዋል። አማኝ እይታው የተፈወሰ ሲሆን ይሄንን ማየት ይጀምራል። መጠራቱ ተስፋ እንዳለው፣ ባዶ እንዳልሆነ፣ የሚጠብቀው ርስት እንዳለው ይረዳል። አንድ አማኝ ከሌላው የሚለየው በዚህ ነው። ርስት አለኝ በሰማይ ይላል፣ ሀገር አለኝ በሰማይ ይላል። እግዚአብሔር ለወደዳቸው ለሚወዳቸው ያዘጋጀው የርስት ባለጠግነት አለ። ይሄ እንዲገባችሁ ነው ምጸልይላችሁ ይላቸዋል። ይህንን የርስት ባለጠግነት በስጋ አይናችን ልናየው አንችልም። ምድር ላይ ሆነን ያንን ማሰላሰል አንችልም። የውስጥ አይኖቻችን ሲበሩ፣ የልቦና አይኖቻችን ሲበሩ ግን በሰማይ ያለው ተስፋ ይበራልናል። የርስት ባለጠግነት ይገባናል። ክብር ለእግዚአብሔር ይሁን። እግዚአብሔር የውስጥ አይኖቻችንን ያብራልን። እይታ ወገኖቼ ወሳኝ ነው። እይታችን የተዛባ ከሆነ ሁሉ ነገራችን የተዛባ ነው። የምናየውን ነው መሆን የምንችለው። ያላየነውን ልንደርስበት አንችልም። እይታችን የእግዚአብሔር ቃል እንደነገረን ሊሆን ይገባል። እይታችን ጤናማ ሊሆን ይገባል። እይታችን ትክክል ሊሆን ይገባል። እይታችን ትክክል እንዲሆን ከቃሉ ጋር መዛመድ አለብን። ከእግዚአብሔር ቃል ጋር ተዛምዶ የሌላቸው ሰዎች ለእግዚአብሔር ያላቸው እይታ፣ ለራሳቸው ያላቸው እይታ፣ ለምድር ያላቸው እይታ፣ ለጠላት ያላቸው እይታ የተዛባ ነው። የእግዚአብሔር ቃል በውስጣችን ከሞላ፣ እግዚአብሔር ቃል እውነት በውስጣችን ከሞላ ግን እይታችን ጤናማ ነው የሚሆነው። እይታችን ይፈወሳል። ከእግዚአብሔር ጋር ያለን ቆይታ እይታችንን እንዲፈወስ እንዲስተካከል ያደርገዋል። እይታ እጅግ 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 ወሳኝ እና አስፈላጊ ነገር ነው። ስለዚህ ጤናማ እይታ እንዲኖረን ከእግዚአብሔር ቃል ጋር እንጣበቅ። በጸሎት ወደ እግዚአብሔር ዙፋን እንጠጋ። አምላካችን እግዚአብሔርን ስለ ራሳችንም ልክ ሐዋርያው ጳውሎስ በኤፌሶን ላሉ ቅዱሳን እንደጸለየ ለሌሎችም ልንጸልይ ይገባናል። ባዶ ተስፋ አይደለም እኛ የተሰጠን። ምን አውቃለሁ እያለን የምንከተለው አይደለም። እንጃ እያለን የምንከተለው አይደለም። የርስት ባለጠግነት ይጠብቀናል። ሀገር አለን፣ ተስፋ አለን። ተስፋ እንደሌላቸው ዝም ብለን በድንግዝግዝ የምንሄድ አይደለም። ተስፋ አለን። ያንን ደግሞ ጌታችን ኢየሱስ ክርስቶስ ሲመጣ ያስረክበናል፣ ይሰጠናል። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ይመጣል። በዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔር እመኑ ካለ በኋላ
ስፍራ ላዘጋጅላችሁ እሄዳለሁ። እንዲህስ ባይሆን ተመልሼ እመጣለሁ፣ እኔ ባለሁበት እንድትኖሩ ወስዳችኋለሁ አልላችሁም ነበረ አላቸው ለሐዋርያቱ። ለምን? ኢየሱስ ሄዳለሁ ብሎ ነግሯቸው ስለነበር ሐዋርያቱ ያዘኑ፣ የፈሩ፣ የደነገጡ፣ ባዶነት የተሰማቸው ይመስለኛል። እዚህ ልባችሁ አይታወክ አላቸው። ያ እውነት በራላቸው፣ ተገለጠላቸው። በዘመናቸው ሁሉ የርስት ባለጠግነት እንዳላቸው ጌታችን ኢየሱስ ክርስቶስ እንደሚመጣ ሰብከው አለፉ አባቶቻችን። እኛም እንናገራለን። ጌታ ኢየሱስ ይመጣል። የልቦና አይኖቻችን ይብሩ። በነቃ መንፈስ ሀገር እንዳለው ሰው፣ ተስፋ እንዳለው ሰው ጌታን በንጽህና በቅድስና እያመለክን እንከተለው። ጌታ ኢየሱስ ይባርካችሁ።